በአዲስ ዓመት ትምህርት መጀመር፣ ስፖርት መጀመር፣ ትዳር መያዝ እንዲሁም የተለያዩ ሱሶችን ለማቆም እናቅዳለን። በዚህ ቪዲዮ የኔን 4 የአዲስ ዓመት እቅዶችን እናገራለሁ። አንደኛው ስሜ በሕይወት መዝገብ ላይ እንዲጻፍ እፈልጋለሁ። ዘጸአት ምዕራፍ 32 ላይ እግዚአብሔር የበደለኝን እርሱን ከመጽሐፌ እደመስሰዋለሁ ብሎ ይናገራል። ስለዚህ እግዚአብሔር ስማችንን ከመጽሐፉ እንዳይደመስሰው ሁል ጊዜ ማስታወስ። ሁለተኛው እቅዴ ለነዚህ ለረቂቅ ስህተቶች ወይንም እነዚህ በአእምሯችን ውስጥ ፕሮግራምድ የሆኑ ስህተቶች አሉ። ለነዚህ ስህተቶች የማስታወስና የመረዳት ብቃቴ እንዲያድግ እፈልጋለሁ። ከዚያም ለነርሱ ንስሐ መግባት። በመዝሙር 19:12 ላይ ዳዊት ሲናገር ስህተቱን ማን ያስተውላል? ከተሰወረ ኃጢአት አንጻኝ። መዝሙር 51 ላይ እኔ መተላለፌን አውቃለሁ ይላል፣ ኃጢአቴም ሁል ጊዜ በፊቴ ነው ይላል። ኃጢአቱ ሁል ጊዜ በፊቱ እንደሚገኝ ይናገራል። ሶስተኛው ደግሞ ምንድነው? ሳላቋርጥ እጸልያለሁ። አራተኛው እና የመጨረሻው ውሳኔ ደግሞ ሁል ጊዜ በስራ ላይ መቆየት።